ከሰው እጅ መቀበልን የሚጸየፍ መለመንን የማይደግፍ ደሃን የሚወድ ድህነትን የሚጠላ ሃይማኖት ነው ያለው። ሰይድና ዑመር ድህነትን ሰው ሆኖ ባገኘው ገለው ነበር እንዳሉ። እስልምና ደሃን ነው የሚወድ። አልተሳካለት ሊሆን ይችላል። ጧሪ አጥቷል፣ ትደግፈዋለ፣ ትደጉመዋለ፣ እንዲሰራ ታበረታተዋለ፣ ተመጽዋች እንዲሆን አታደርገው። ታዲያ በትክክል ለነገደ ሰው ሽልማቱ ትልቅ ነው። እስኪ ነጋዴዎች ልንከተል የሚገባው አንድ ሁለት መርህን እናድርግና እንቋጭ። የመጀመሪያ አታጅሩ الصدوق الامين ስንነግድ ማግበስበስ አይደለም። በረካው እንዳይነሳ ያብር ለልጅ እንዲተርፍ صدق እውነተኝነት፣ አማና፣ ታማኝነት ይፈልጋል። ነብዩ አለይሂ ሰላቱ ወሰለም كما في البخاري من حديث ابي سعيد الخدري باستلفت حديث ላይ አታጅሩ الصدوق الامين ታማኝና እውነተኛ የሆነ ነጋዴ አሉ። ደረጃውን ስሙት፣ አስደንጋጭ مع النبيين درجው ከነቢያቶች ጋር والصديقين ከስዲቆች ጋር والشهداء በአላህ መንገድ ከተሰውት ጋር ከነሱ ጋር ብር እኮ አላወጣ ሶደቃ አልሰጠ ዘካውን ሊያወጣ ይችላል። በትክክል صدق ማለት የገዛውን ሳያጭበረብር 100 የገዛውን 50 ነው የገዛው ትላንተ በየንም ሸጠል ሳይዋሽ። ለምን ይዋሽ? ባመነበት ይሸጣል። አሚን አማና ያለው ጉድለቱ የሚናገር ደብቆ ማይሸጥ ማያጭበረብር የቻይናውን የቱርክ ማይ አሚን አማና ያለው ይሄን ሁለቱን ያሟላ ከነቢያት ከሸሂዶች ጋር ያው ሻሃዳ አልተሳካልን ማለት የገዛዎችን ጣላ አገኘ ነው በዚህ ሀገሩ ነግደን ግን እነሱ ጋር እንደርሳለን። ግን መስፈርቱ አንድ ነው፣ ታማኙን እንዳታጭበረብር። ነብዩ አለይሂ ሰላቱ ወሰለም ሙስሊም ላይ እንደተዘገበ አቡ ሁረይራ ባስተላለፉት ሐዲስ ላይ አንዴ ወጡ መርካቶ ላይ ገበያውን ይቆጣጠሩ ነበር። ጠጋሉና እጃቸውን አንድ ምግብ ስር ሲከቱት እርጥበት አገኙ። አንተ ሰው ሆይ ይሄ እርጥብ የሆነው ምንድነው አሉት። ያ አላህ መልእክተኛ አሳበቱ ሰማ ዝናብ አግኝቶት ነው አላቸው። ታዲያ ከላይ አታደርገው የሚገዙት እንዲያዩት አለ። ተመልከተ እስልምናን ጽዳት ገዢዎቹ እንዲያዩት ለምን ከላይ አላረከውም የረጠበው? ከዛ አንድ ህግ አስቀመጡ። መን ገሸ ያጭበረበረ ያታለለ የሸወደ ፈለይሰ ሚና ከኛ አይደለም። አታለ ሪዝቅ ለልጆች ልትወስድ ሰው አስለቀሰ ቸቀምተ የሰው ስራ አበላሽተ ልጆችን ልትመግብ ከዛ ህንጻ ሰርተ ማሻአላህ ብለ ልትለጥፍ መን ገሸ ፈለይሰ ሚና ከኛ አይደለም አሉ ነብዩ አለይሂ ሰላቱ ወሰለም። አደራችሁን የተጨበረበረ ብር የተሰረቀ ብር የተሸወደ ብር ለልጅ አይተርፍም፣ ለአካል ጤና አይደለም፣ የአእምሮ ረፍት የለው። ንጹህ አእምሮ ምቹ ትራስ እሱ ነው። የሰው ዱዓ የሌለበት ለቅሶ የሌለበት ዘግተ ያልጠፋበት ስራ ጣፋጭ ነው፣ ለልጅ ይተርፋል። ሐራም ብር የልጆችን ባህሪ ይለውጣል፣ የሚስትህን ባህሪ ይለውጣል። እመነኝ። ለዛ ነው ሰለፎቹ ባሎቻቸው ወደ መርካቶ ሲወጡ ሚስት ተከተለ አንድ ማሳሰቢያ ትለዋለች፣ እባክህን ሐራም ይዘህብን እንዳትመጣ፣ ከረሃብ እንታገሳለን ከሳት ግን መታገስ አንችልም ትለው ነበር። መን ገሸ ፈለይሰ ሚን መርካቶ ላይ የሚሰማው አስደንጋጭ ነው። አስደንጋጭ የተበላሸን ነገር ደብቆ መሸጥ ኖርማል እርድናም ነው። አንተ ቢዝነስ አልገባህም ሁሉ ሊልህ ይችላል። ጤናን ከፈለክ ጣፍጦ መብላት ከፈለክ የሰጠህን አላህ በሐላል ይሄ ደርድረው ለልጅ ልታወርሰው ነው። ይሄን ሁሉ ብር ላንተ እኮ አይሆንም፣ ቀብርም አብሮ አይገባ። ልጅህ እንደፈለገ የሚያረጋውን ብር ሰው አስለቅሰ ታመጣለህ። የሙስሊም ነጋዴ ባህሪ አታጅሩ الصدوق الامين እውነተኛ ነው፣ ታማኝ ነው። ሙስሊም ካበለ ቀኑ ዘነበለ፣ ሙስሊም ከዋሸ ቀኑ ተበላሸ። አያቶቻችን ያስከበሩት ታሪካዊ ስማችን ታማኝ ነጋዴዎች፣ ደጎች፣ በዚክር አብረው የሚነግዱ